በዚህ ሳምንት እግዚአብሔር ብቻችንን እንዳልሆንን ያስታውሰናል። ሕይወት ከባድ ሲሆንብህ እግዚአብሔር ከአንተ ጋር እንደሆነ እወቅ። ጉልበትህ ሲከዳህ በእግዚአብሔር ታመን፣ እርሱ ኃይልን ይሰጥሃል። እግዚአብሔር የማይቻል የሚመስለውን ሲያደርግ አይተናል። ምንም ሳይቀረው እግዚአብሔር ሲሰጥ አይተናል። እግዚአብሔር ከሕዝቡ ጋር በፍርሃትና በጥርጣሬ ውስጥ ሆነው ግን ከነሱ ጋር ሲሄድ አይተናል። እነርሱን የረዳቸው እግዚአብሔር ዛሬም ከእኛ ጋር ነው። ጭንቀትህን ያያል፣ ጸሎትህን ያያል፣ እንባህን ያያል። ነገሮች እንዴት እንደሚሆኑ ላናውቅ እንችላለን። ነገር ግን የወደፊት ሕይወታችንን የሚይዘውን እርሱን መታመን እንችላለን። እግዚአብሔር ሕዝቡን አይተውም። በትክክለኛው ጊዜ የሚያስፈልገንን ይሰጠናል። ደካማ ስንሆን ያበረታናል፣ የጀመረውንም ያጠናቅቃል። ዛሬ በእምነት አንድ እርምጃ ተራመዱ። እግዚአብሔርን መፍራትህን ንገረው፣ ጭንቀትህን ንገረው እና ማየት ባትችልም እንኳ እርሱ አንተ ላይ እየሠራ መሆኑን እመን። እግዚአብሔር ከእናንተ ጋር ነው፣ ታማኝነቱን ፈጽሞ አይተውም። ይህ መልእክት ካበረታታዎት ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ፣ ሼር እና ሰብስክራይብ ያድርጉ።